ሰላም ሰላም የቲክታክ ቤተሰቦች በእያላችሁበት ሰላምታዬ ይድረሳችሁ። እንዴት ሰነበታችሁ? ሰሞኑን እንግዲህ ጎንደር ላይ እንደ አዲስ ወንጀሎች እየተበራከቱና እገታዎች እንደ አዲስ እየተስፋፉ መጥተዋል። በጣም በሚያሳዝን ሁኔታ ደግሞ ጎንደር ከተማ ውስጥ ተወልዶ ያደጉ ወጣቶችን በማፈን ገንዘብ የሚቀበል አካል ተፈጥሯል ማለት ነው። እንግዲህ ከዚህ በፊት እንደምናውቀው የ2 ዓመት ህፃን፣ የ15 ዓመት ሽማግሌዎች፣ ሴቶች፣ ወንዶች እየታፈኑ ገንዘብ እየተቀበሉ አልፎ ተርፎ እየተገደሉ እጅግ አሰቃቂ በጎንደር ታሪክ ውስጥ ታይቶ የማይታወቅ አሰቃቂ ወንጀል ሲፈጸም ቆይቷል። ከተወሰነ ጊዜ ወዲህ ደግሞ እርገብ ማለቱ ይታወሳልና አሁን እንግዲህ በጣም በሚያሳዝንና በሚገርም ሁኔታ ከጎንደር ወጣት ምን ተፈልገው እንደሆነ በማይገባን መልኩ የጎንደር ወጣት ያለፉት ዘመናት በተለይ በዚህ 10 ዓመት ውስጥ የከፈለው ዋጋ ቀላል አይደለም። ለዚች ሀገር ለአማራነቱ ለኢትዮጵያነቱ የከፈለው ቀላል አይደለም። ይህ ወጣት አብዛኛው ተሰዷል፣ ከሀገር ተሰዷል፣ አብዛኛው በረሃ ገብቷል። ወንድሞቻችን የህይወት መስዋዕትነት ከፍለዋል። እነ ያይሽ፣ እነ ሪያቆስ፣ እነ አፍቴ ኪዴ፣ እነ አዳነ፣ እነ ኪሩቤልን የመሰለ እነ ናውሰንን የመሰለ ወንድ የገበረ ያጣ ደሃናቱን እየጦረ የሚኖር ልጁን የሚያሳድግ ቤቱን የሚመራ ወጣት ታፍኖ በከተማ መሃል ፒያሳ ላይ ታፍኖ ብር በሚሊዮን የሚቆጠር ገንዘብ እንዲከፍል እየተደረገ ነው ያለው። ይሄ ወጣት ምንድነው ያደረገው? ለዚች ሀገር እኮ ትልቅ ባለውለታ ነው የጎንደር ወጣት። አብዛኛው ተሰዷል። በቃ ከተማዋ እኮ ወና ባዶ ሆናለች። በተወሰነ መልኩ መንቀሳቀሶች ይኖራሉ ተብሎ ሲጠበቅ እንዳዲስ እና በጣም የሚያሳዝነው ነገር ይሄ ወጣት የት ሄደ? እኛ ተሰደድን፣ ብዙዎች አለፉ፣ ሞቱ፣ ልናጣቸው ማንፈልጋቸው ወንድሞቻችን በህይወት አጣናቸው፣ አለፉ። የነሱ ሀዘን አልወጣም፣ የነሱ ጸጸት አልወጣም። ዛሬ ወጣት ቀላል አይደለም፣ የምናጣቸው ወንድሞች ቀላል አይደሉም። በበረሃው እየተንከራተቱ የሚከፍሉት ዋጋ ቀላል አይደለም። ትላንት ለታኮ በዚህ ሀገር ውስጥ ኢትዮጵያ በምትባል ሀገር ውስጥ እኮ ወያኔ የሚባልን ስርዓት ታግሎ የጣለ ወጣት ነው። በድፍረት በታንክና በመድፍ ዛሬ ታጣቂ በየቦታው ባልበዛበት ሰዓት በኮብልስቶን ከታንክ ፊት ከመድፍ ፊት ከብሬን ከዲሽቃ ፊት የታገለው ወጣት ሊከበር ሊመሰገን ይገባዋል። ስራ የለውም እኮ የእናቱን እጅ የሚያወጣት እኮ እንዳይሰራ ተሸማቆ አንድ ጊዜ ብልጽግና ነህ ይባላል፣ አንድ ጊዜ ፋኖ ነህ ይባላል። ፋኖ ነህ ተብሎ ስንት ወጣት ታስሮ እንደነበረ ታውቃላችሁ። ይሄ ወጣት እኮ እፎይ አላለም፣ አርፏል፣ አልተረጋጋም እኮ። ግማሹ ምን እንደደረሰበት እናውቃለን። በዚህ ትግል ውስጥ ብዙዎቻችን ሀገር ጥለን ወጥተናል። እና ይሄ ወጣት ምን አርጉ ምን ቢበድል ነው? በጣም እኛ ምን በድለን ነው? እንደ ጎንደር ወጣት ምን በድለን ነው? ምን አርገናቸው ነው? ቢያንስ እንደው የቀሩት ወንድሞቻችን በሰላም ወጥተው እንዳይገቡ የእናት ሀዘን ይዩ። 3 ሚሊዮን 4 ሚሊዮን 5 ሚሊዮን ብር የት ይመጣልኝ? እዚህ ሀገር ላይ 4 ሚሊዮን 5 ሚሊዮን ያለው ባለሀብት አለ እንደዚህ ሀገር? እኔ አላቅም። ጎንደር ያን ያህል አቅም ያለው ወጣት አይደለም የኖረ ባለሀብት እንኳን እኔ ያለ አይመስለኝም። አላቅም እኔ እስካሁን ባለኝ መረጃ። እና ይሄ ወጣት እኮ ከናቱ ቤት ነው ያለ 30 40 ዓመት ሞልቶት ከናቱ ቤት ያልወጣ ወጣት እኮ ነው አብዛኛው። ትንሿን የቀበሌ ቤት እንኳን የሚሰጠው ለማን እንደሆነ ይታወቃል። የቀበሌ ቤት የዳዳ ቤት እንኳን ለማን እንደሚሰጠው እናውቃለን። እና ይሄ ወጣት ምንድነው እንዲያደርግ የተፈለገው? እና በጣም ነውር ነው የተሰራው ስራ፣ የተፈጸመው ነገር ነውር ነው። በጣም ሊወገዝ የሚገባው ነው። በቀጣይነት ሊታሰብበት ይገባል ነው። ካልሆነ ይሄ ወጣት ነቅሎ ይወጣ። የቀረው እኮ ወጣት የሚቆጠር ነው። በጣም ጥቂት እኮ ወጣት ነው ጎንደር ከተማ ውስጥ የቀረው። አብዛኞቻችን እኮ ለቀን ወጥተናል። ጥለናት መውጣት የማንፈልጋትን ጎንደር፣ ሌላ ሀገር መመኘት የማንፈልጋትን፣ ከሌላ ሀገር ማወዳደር የማንፈልጋትን ያችን ውብ ከተማ፣ የማያውቋት የሚናፍቋትን ያችን ውብ ከተማ፣ ሁሉም በህልሙ የሚያያትን ከተማ አይደለም የኖርንባት የሚሰማት ራሱ የሚናፍቃትን ከተማ እኮ ጥለን ወጥተናል አይደል? ቢያንስ የቀሩት ወንድሞች እስከነ ችግሯ እስከነ ሀዘኗ እስከነ መከሯ ድረስ ተቋቁመው ታስረውም ተፈተውም ተሳደውም ባንዳም ተብለው ብልጽግናም ተብለው ፋኖም ተብለው ምንም ተብለው ቁጭ ብለው ያሉ ወንድሞችን ግን በዚህ ደረጃ ማሰቃየት በጣም ነውር ነው።
ቢያንስ ወጦ መግባት ይፈቀድላቸው። ይሄ ተፈጥሯዊ መብት ነው። ወጦ መግባት፣ በጊዜ መግባት መውጣት ይፈቀድላቸው። የታምጥቶ ይክፈል። እስቲ አንድ ሰው ነገ 2 3 4 ሰው እንደዚህ በተደረገ ቁጥር የተመጥቶ ይከፈላል። እኔ በጣም እያዘንኩ ነው። ለጎንደር ወጣት ይሄ አይገባው፣ ለኛ ይሄ አይገባም፣ ለወንድሞቻችን ይሄ አይገባም። በተለይ ከተማ ውስጥ ላሉ ወንድሞች በደስታዋም በመከራም የማይለዩ ብዙ ወንድሞች አሉ። ትንሽ ደግሞ ይዘው እንዲያው በዚህ ችግር ውስጥ በዚህ ገበያና ንግድ በሞተበት እንቅስቃሴ ውስጥ እንፍጨርጨር ከተማዋን ከተማ እናስመስላት ብሎ የሚንቀሳቀሱ ወንድሞችን ደግሞ በዚህ ልክ አፍኖ 3 ሚሊዮን 4 ሚሊዮን ብር መቀበል እኔ ከምን የመጣ ህሊና እንደሆነ በጣም ነው የሚያሳዝን። ወንጀሉ ማን እንደሚያደርገው ይታወቃል። ከምሽቱ 3 ሰዓት ከቀኑ 6 ሰዓት ከቀኑ 12 ሰዓት የሚፈጸም ወንጀል ነው። ሌላ ታምር አይደለም እኮ። ከማርስ የመጣ አካልም የለም። መሀል ፒያሳ ላይ ታፍነ ስትወሰድ እዛ አካባቢ የሚንቀሳቀስ አካል ምንድን ነው ስራው? ከተማውን እየተቆጣጠረው ነው፣ እያስተዳደርኩ ነው የሚል አካል አለ። ጸጥታውን እየጠበቅኩ ነው የሚል አካል አለ አይደል? ምንድን ነው የሚያደርገው? ምንም 20 50 100 ኪሎ ሜትር እኮ አይደለም እንደዚህ አይነት ሰው ታፍኖ እየሄደ ያለ። ስለዚህ እባካችሁ ቢያንስ ይሄ ወጣት የቀረው ወጣት እንዲኖር ፍቀዱለት። ዝም ጭጭ ብሎ እንዲኖር ፍቀዱለት። አታሰቃዩት። ሊሸለም ሊከበር የሚገባው ወጣት ነው ጎንደር ወጣት። የጎንደርን ወጣት ያር ዋጋ የከፈለ የለም። በድፍረት ነው የምናገረው። ልጅነታችንን ያጣን፣ ወጣትነታችንን ያጣንበት ያልተኖረ ልጅነት ነው እየኖርን ያለነ። የወጣነውም በረሃም ያለውም የሞተው አብዛኞቻችን ትግል ከጀመርን በልጅነታችን ትግል የጀመርን ሰዎች ነው፣ ወጣቶች ነንና እባካችሁ ለማለት ነው። ወንድሞቼ ደግሞ አይዟችሁ፣ ይሄ ጊዜ ያልፋል። በአንድነት ቁሙ፣ በርቱ። ይሄ ጊዜ አልፎ ደግሞ ነገ ትላንት የተሻለ የነበርንበትን ጊዜ መልሰን እንደምናገኝ ተስፋ አደርጋለሁ። አይዟችሁ ወንድሞቼ፣ በርቱ። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ።